ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? አሁን ህዳር ወር ላይ እንገኛለን። ማሽላችን በእንደዚህ ይገኛል፣ ደርቋል። አሁን ቆረጣ ሊጀመር ነው ማለት ነው። ለምሳሌ ይሄ እህል ፍሬ ሆኗል። ማሻአላህ ማሽላ ፍሬ ማለት ነው። ደርቋል የሚመስለው ማሻአላህ ተባረከላህ። እንደው ግን እችን ነገር የሚረሳ አለ በአላህ። እስኪ እችን ነገር እዩልኝ፣ እንደው እስኪ በኮሜንት ጻፏት በአላህ። እንደዚህ ጥቅምት ህዳር መሆኑን ደስ ሲለን፣ ይቺ ቢራ የምትባለዋ ነገር ግን እንደው ከባድ ያስከፊ ናት። እስኪ አሁን በዚህ ካለፋችሁ ያ አላህ ልብሳችሁ ትብትብ ይላል። በቃ በዚህ መልኩ ያሰለቻል። ማሽላው ማሻአላህ ይኸው ጎምርት ብሎ ደርቋል። አሁን ቆረጣ እንግዲህ ይጀምራሉ ማለት ነው። ይሄንን ይመስላል፣ ደርቋል። እዩት እንደምታዩት ጥንቅሽም ደርቋል። በቃ እንደዚህ የጥንቅሽ ራስ ቁርቁራ ላይ እየተሰቀለ በቃ ይሄን ይመስላል እላችኋለሁ። አጉድማ ምናምን እያስተካከሉ ነው። አሳያችኋለሁኝ፣ አብራችሁ ይቆዩ። እችን ሀገር ደግሞ የሚያውቃት ሰው ካለ እችን ጎራ ማለት ነው ማን እንደምትባል ብዙ የኛ አካባቢ ልጆች ልታውቋት ትችላላችሁ። እና ዘንድሮ ማዚያ የለም ይላሉ፣ ግን አልሐምዱሊላህ ይሄው ነው። የጤና ቀለብ አላህ ያድርግልን እላችኋለሁኝ። አለ ይበቃናል ያለው እህሉ ሁላ ድርቅ ብሎ በቃ ተንኮሽኩሿል በጥቅሉ እንደምታዩት በቃ ደርቋል። እሺ ሰሊጥስ ሰሊጥ ቆይ ያሳያችሁ። ይሄው ሰሊጥ እንደዚህ የሚያስታውስ ይሄው አጉድማ እየተፋረ ነው። እህል ሊቆረጣቸዋለሁ እንደዚህ ማሽላው መሀል ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እያንዳንዱ እንቅስቃሴ ቀርጽላችኋለሁ። መልካም ቆይታ